የክርስቲያን ኃይል ያለው አንደበቱ ላይ ነው። አሜን ነው። የክርስቲያን ፓወር ያለው አንደበቱ ላይ ስንናገር ይሆናል። አሜን። አባታችን እግዚአብሔር ይሁን ሲል የሚሆንለት አምላክ ነው። እኛም ልጆቹ ስንናገር በሱ ላይ ታምነን ስንናገር ይሆናል። አሜን ነው። የራሳችሁን አምልኮ እስኪ አምልኮት። ሃሌሉያ። አመሰግንሃለሁ አባቴ ስለነበረው ቅዱስ መንፈስ ስላገለገልን እናከብርሃለን። ሃሌሉያ። አሁንም የሕዝብ ልብ የተከፈተ እንዲሆን እንጸልያለን። እግዚአብሔር ለቃል ቦታ እንዲኖረው ጌታ በኢየሱስ እንጸልያለን። የሚነገረውን ቃል የመስማት ኃይል እንዲያገኙ በናዝሬቱ በኢየሱስ እንጸልያለን። የምልሃለኝ ቋንቋናት ችያኖር ቃላታንቺ መተቻ ኢየሱስ ወደ እስቲ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ አሜን። ዛሬ እንድናየው የምፈልገው ክፍል ሉቃስ 11 ላይ ይገኛል። ከ1 እስከ 4 ያለውን ቃል አነብና ከዛ በመነሳት ጌታ መንፈስ ቅዱስ በልቤ ያኖረውን ቃል እናገራለሁ። እርግጠኛ ነኝ ይህ ቃል እንደሚነካን እንደሚለውጠን። አሜን። እግዚአብሔር ዝም ብሎ ቃሉን አይልክም። አሜን ነው። ይህንን ቃል የሚቀበል ሰው በዚህ ጉባኤ ስላለ እግዚአብሔር ያንን ሰው አስቦ ይህንን ቃል በዚህ ውስጥ አስገባል። አሜን ነው ወይ? ከተቀበላችሁት እግዚአብሔር ወደሚቀጥለው ምዕራፍ ያሸጋግረናል። አሜን ነው ወይ? ይህ ቃል የማይመለከተው ሰው የለም። አሜን ነው ወይ? እኔን ይመለከተኛል፣ ይህን ጉባኤ ይመለከቷል። አሜን ነው ወይ? የሚገርም አርዕስት የሰጠሁት ምን ብዬ ነው? ጸሎት አስተምረን የሚል ነው። ከቃሉ አሁን ከማነበው ቃል ያገኘሁት ነው። አሜን። እንደዚህ ይላል፣ እርሱም በአንድ ስፍራ ማን? ኢየሱስ በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ
ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንን ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናል እና ከክፉ አድነን እንጂ ወደ ፈተና አታግባን ብለው እንዲጸልዩ ጌታ ኢየሱስ ክርስቶስ ጸሎት አስተምረን ላሉት ሲነግራቸው እናያለን። አሜን። ዛሬ እኔ ጌታ እንዲህ ብላችሁ ጸልዩ ብሎ ያስተማረው ወይ ደግሞ ስላስተማረው ጸሎት አይደለም ልናገር የፈለግኩት። ዛሬ ልናገርበት የምፈልገው ሀሳብ ጸሎት በሚል ሀሳብ ነው። አሜን። በቃ እንዴት መጸለይ እንዳለብን አስተምረን ለምን እንደዛ ብሎ እንደጠየቁት ነው ለማካፈል እንፈልገው። አሜን ነው ወይ? በያዝነው ክፍል ቁጥር 1 ላይ ምን ይላል? እርሱም ማን? ኢየሱስም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። ጸሎት የምንማረው ነው ማለት ነው። አሜን ነው ወይ? አሜን። ደቀ መዛሙርቱ እነዚህ ሰዎች ከኢየሱስ ክርስቶስ ጋር በሉቃስ እንኳን ብንሄድ 10 ምዕራፍ ያህል ከእሱ ጋር አብረው ሄዷል። 11ኛው ምዕራፍ ላይ ስንደርስ ነው ጸሎት አስተምረን ብለው የጠየቁት። ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን ብለው ሲጠይቁት ከ10 ምዕራፍ በኋላ እናያለን። እነዚህ ሰዎች ኢየሱስ ብዙ ነገር ሲያደርግ አይተዋል አይደል? የሞተ ሲያስነሳ አይተዋል። ለምጻሙን ሲያነጻ፣ የዕውሩን ዓይን ሲያበራ፣ የታመመውን ሲፈውስ፣ አጋንንት ሲያስወጣ፣ ብዙ ድንቅ ተአምራቶችን ሲያደርግ አይተዋል። ነገር ግን ከኢየሱስ መማር የፈለጉት ነገር ወይ እንዲያስተምራቸው የጠየቁት አንድ ነገር ብቻ ነው። እሱም ምንድነው? መጸለይ፣ እንዴት መጸለይ እንዳለባቸው እንዲያስተምራቸው ነው የጠየቁት። እኔ ገርሞኛል። ብዙ ነገር መጠየቅ ይችላሉ ኢየሱስ። ብዙ ነገር ስለ ብዙ ነገር እንዲያስተምራቸው መጠየቅ ይችሉ ነበር። ነገር ግን እዚህ ምዕራፍ ላይ እንደምናየው አንድ ነገር ብቻ ነው የጠየቁት። አንድ ነገር፣ እሱም እንዴት መጸለይ እንዳለባቸው። እያንዳንዳችን ለምን ጸሎት አስተምረን ብለው ጠየቁት? ጸሎት አስተምረን ወደ ማለት ያመጣቸው ነገር ምንድን ነው ብለን ልንጠይቅ ይገባናል። አሜን ነው። እኔ ጠይቄያለሁ። እነዚህ ሰዎች እንዴት መፈወስ እንደምንችል አስተምረን ማለት ይችላል። እንዴት የተአምራት አገልግሎት ውስጥ መግባት እንደምንችል አስተምረን ማለት ይችላል። እንዴት መፍትሄውን ማምራት እንደሚችሉ ወይ የተለያየ ጥያቄዎችን መጠየቅ ይችሉ ነበር። እና ጠየቁኝ። እነዚህ ሰዎች ለምንድን ነው ወይ ደግሞ ወደዚህ ድምዳሜ ጸሎት እንደሚያስፈልጋቸው ወይ ደግሞ ጸሎት ወደ መማር ወይ ደግሞ ጸሎት እንዲማሩ ወደ መፈለግ ያመጣቸው ነገር ምንድን ነው ብዬ ጠየቁ። ከመጽሐፍ ቅዱሳችን እንደምንማረው የኢየሱስ ሕይወት የጸሎት ሕይወት ነው። ኢየሱስ አዘውትሮ ያደርጋቸው ከነበሩት አንዱና ዋነኛው ነገር ምንድን ነው ብለን ካልን ጸሎት ነው። የደቀ መዛሙርቱንም ቀልብ የሳበው ይህ የኢየሱስ ክርስቶስ ሕይወት ነው። ለዚህ ነው ከደቀ መዛሙርቱ አንዱ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን ብሎ ጌታ ኢየሱስን የጠየቀው። አንዱ ይጠይቅ እንጂ ይህ ጥያቄ የሁሉም እንደሆነ አምናለሁ። የኢየሱስ ደቀ መዛሙርቶች የጸሎት አስፈላጊነት ባይገባቸው ኖሮ ጸሎት አስተምረን አይሉም ነበር። ትስማማላችሁ? ጸሎት ግን በጣም ወሳኝ ነገር ስለሆነ ኢየሱስን አስተምረን ብለው ሲጠይቁት እንመለከታለን። በተለያየ መጽሐፍ ክፍሎች ስናይ ኢየሱስ በማለዳ ገና ሌሊት ሳለ ወጥቶ የመጸለይ ልምድ እንደነበረው እንመለከታለን። ለምሳሌ ማርቆስ 1:35 እና 36 ሄደን ስናነብ እንደዚህ ይላል። ማለዳው ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልግሃል አሉት።
እርሱም በዚያ ደግሞ ልሰብ ወደ ሌላ ስፍራ በቅርብ ወዳሉት መንደሮች እንሂድ ስለዚህ ወጥቻለሁ አላቸው ይለናል። ምን አላቸው ጌታ ኢየሱስ ክርስቶስ? ሁሉ ይፈልግሃል ብለው ደቀ መዛሙርቱ ሲነግሩት ኢየሱስ ክርስቶስ የመለሰላቸው ምንድነው? በዚያም ደግሞ ልሰብ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ ስለዚህ ወጥቻለሁና አላቸው። ወዴት እየሄዱ እንደሆነ እስካሁን አልገባችሁም፣ ግን ልገባችሁ አልቀስም። አሜን ነው ወይ? አስተያየታችሁ ስለሚመሰክርልኝ ማለት ነው። ኢየሱስ ጌታ ነው። ጸሎት ዝም ብሎ ከመነዳት ሕይወት ያወጣል። አሜን ነው ወይ? መልእክቴ ነው። አሜን ነው። አሜን ነው ወይ? ኢየሱስ ጌታ ነው። ኢየሱስ ክርስቶስ ደቀ መዛሙርቱ ኢየሱስ ክርስቶስ በጠዋት ተነስቶ ወዴት እንደሄደ አላወቁም። በኋላ ግን ገስግሰው ፈልገው አገኙት ይላል። ካገኙት በኋላ ያሉት ነገር ምንድነው? ሁሉ ይፈልግሃል፣ ሁሉ ስለሚፈልግ ወደሚፈልጉ መሄድ አለብህ ብለው ሲነግሩት እናያለን። የጌታ ኢየሱስ ክርስቶስ መልስ ስናይ ግን ምን አላቸው? እርሱም በዚያ ደግሞ ልሰብ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ ስለዚህ ወጥቻለሁ አላቸው ይላል። ስለዚህ መጸለይ ጥቅሙ ምንድነው ብላችሁ ካላችሁ ዝም ብሎ ከመነዳት ሕይወት ያወጣናል። አሜን ነው። ስለ ጸለይ ነው ወደ ፈለጉት ያሄደው። አሜን ነው ወይ? ስለ ጸለይ ነው እግዚአብሔር ወደሚፈልገው ስፍራ የገሰገሰው። አሜን ነው ወይ? አያችሁ ኢየሱስ ክርስቶስ በጠዋት እየተነሳ ከአባቱ ጋር ተገናኝቶ ለቀኑ ያለውን የአባቱን ፍቃድ አውቆ ስለሚመጣ ዝም ብሎ ሰው አይወስደውም። አሜን ነው ወይ? ዝም ብሎ በሌሎች ምሪት አይንቀሳቀስም። አሜን ነው ወይ? የጸሎት ሰዎች ስንሆን በሌላ በማንም ሰው ምሪት አንሄድም። አሜን ነው ወይ? የሚመራን እርሱ መንፈስ ቅዱስ ብቻ ይሆናል። አሜን ነው ወይ? እንድናየው የሚፈልገው ይህንን ነው። ጌታ ኢየሱስ ክርስቶስ ጥሩ ኦፖርቹኒቲ ነው። ኮንፈረንስ ተዘጋጅቶ እየጠበቀ ነው እያሉት ያሉት ብዙ ሰዎች ይፈልጉሃል። ብዙ ሰዎች ኢየሱስ ወዴት ነው ያለው ሊሰሙ ይፈልጋሉ። ካንተ ለመማር ይፈልጋሉ። በቃ ገስግሰው መጥተዋል። እኛም አንተ እዚህ ድረስ ፈልገን የመጣነው ይዘን ልንሄድ ነው። እንቅስቃሴውን ዲክቴት ለማድረግ ነው ለጴጥሮስ የመጡት። ጌታ ኢየሱስ ክርስቶስ ግን ምን አላቸው? ወደ ሌላ መንደር መሄድ አለብኝ። የአባቴ ፍቃድ ዛሬ ወደ የሚፈልጉኝ ሳይሆን ወደ ማስፈልጋቸው ሰዎች ነው ብሎ ወደ ሌላ ሲሄድ እናያለን። አሜን ነው ወይ? ስለዚህ ጸሎት ዝም ብሎ ከመነዳት ሕይወት ያወጣናል። አሜን። ጸሎት በትክክል የእግዚአብሔር ፍቃድ ምን እንደሆነ እናውቅ ዘንድ ይረዳናል። አሜን ነው ወይ? ጸሎት ካልተፈለጉ ድካሞች ይጠብቀናል። አሜን ነው ወይ? ጌታ ኢየሱስ ክርስቶስ ፉል ስኬጁዋል ነው ማለት ምን ማለት ነው? በጠዋቱ ፕሮግራሙን ጨርሶ ነው የሚወጣው። አሜን ነው ወይ? በአጋጣሚ ወይ ያገኘሁትን ሰብካለሁ ብሎ አይደለም የሚሄደው። በአጋጣሚ በቃ እግረ መንገዴ ከተሳካ ያንን ነገር አደርጋለሁ ብሎ አይደለም የሚወጣው። በጠዋቱ ከአባቱ ጋር ኮኔክት አድርጎ ነው የሚወጣው። አሜን ነው ወይ? ለዚህ ነው ሊነዱት በሚመጡት ሰዎች ያልተነዳው። አሜን ነው ወይ? ይህን አይነት ሕይወት ይስጠን። አሜን። ጸሎት ወደ ፈተና እንዳንገባ ከፈተና እንድንጠበቅ ይረዳናል። አሜን። ለዚህ ነው ኢየሱስ በማለዳ ገና ሌሊት ሳለ ተነስቶ ይጸልይ የነበረው። አሜን። ከዚህ ካነበብነው ክፍል ላይ አንድ ላሳያቸው የሚፈልገው ነገር አለ። ጌታ ኢየሱስ በማለዳ ተነስቶ ከአባቱ ጋር ተገናኝቶ ከጨረሰ በኋላ ነው ስምዖንና ከእርሱ ጋር የነበሩ ሰዎች ገስግሰው ኢየሱስ ወዳለበት ወይ ወደ ነበረበት ስፍራ ይመጡ። እነሱም ኢየሱስን ካገኙ በኋላ ያሉት ነገር ኢየሱስ የሰጣቸው መልስ በደንብ ልናስተውል ይገባል። አሜን ስላችሁ እንደነበረው ማለት ነው። ሁሉ ይፈልጉሃል። በሁሉ መፈለግ ደስ አይልም? አሁን እኮ ብዙ ሰው ብዙ ሰው እግዚአብሔር የሰጠውን ነገር እንድጥል ያደርገው መፈለጉ ነው።
ወደ ፈለጓቸው ሁሉ ይሄዳሉ። እግዚአብሔር ይሄ ግን እግዚአብሔር ፍቃድ ነው አይደለም ግን የሚታወቅ ነገር የለም። እነ ሐዋርያ ጳውሎስን ስናያቸው ዝም ብሎ የሚነዱ ሰዎች አልነበሩ። መሄድ እየፈለጉ መንፈስ ቅዱስ ከለከለን ይላሉ። በመንፈስ የሚነዳ ህይወት ይስጠን። አሜን ነው። ኢየሱስ ሁሉ ይፈልጋል የሚለውን ነገር ሲሰማ እንዳልኳችሁ በዚያ ደግሞ ለሰርግ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁ አላቸው ይላል። እንዳልኳችሁ ሁሉ ይፈልጋል ስትባል ጌታ ይክበር ነው። ፕሬዝ ዘ ሎርድ ነው የምትለው። አሜን። በቃ በሁሉ መፈለግ ሁላችንም የምንፈልገው ነገር ግን ደግሞ በሁሉ መፈለጋችን ሁሉ ከእግዚአብሔር ፍቃድ ሁሉ ሊያስወጣን ይችላል። የጸሎት ህይወት ከሌለ አስቀድመን የእግዚአብሔር አብ ፍቃድ ምን እንደሆነ የማወቅ ህይወት ከሌለን ኢየሱስ ግን ሁሉ ይፈልጋል ሲባል መፈለጉ ተልእኮን አላስረሳውም። አሜን። መብሉ የላከውን ፍቃድ ማድረግ ስራውን መፈጸም ስለሆነ ወደሚፈልጉት ሳይሆን አባት ወደ ላከው ስፍራ ሲሄድ እናያለን። በዚህ ወደ እግዚአብሔር ይባርከን። አሜን በሉ። ኢየሱስ አስቀድሞ በጸሎት ለቀኑ የአባቱን ፍቃድ ምን እንደሆነ ጠይቆ ስለሚወጣ ነው ወደሚፈልጉት ሳይሆን አብ ወደ ላከው ይሄዳል። በሉቃስ 5:12 እስከ 16 ሄደን ስናነብ አብራችሁን ከነበባችሁ ጥሩ ነው። ምን ይላል? ከከተማዎቹ በአንዲት ሳለ እነሆ ለምጽ የሞላበት ሰው ነበር። ኢየሱስንም አይቶ በፊቱ ወደቀና ጌታ ሆይ ብትወድስ ልታነጻኝ ትችላለህ ብሎ ለመነ። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያው ለምጹ ለቀቀው። እርሱም ለማንም እንዳይናገር አዘዘው። ነገር ግን ሄደ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻትህ ሙሴ እንዳዘዘ መስዋዕት አቅርብ አለው። ወሬው ግን አብዝቶ ወጣ። ሕዝቡም ሊሰሙት ከደዌያቸው ሊፈወሱ ይሰበሰቡ ነበር። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል። እኔ የምፈልገው ሐሳብ ያለው ቁጥር 15 እና 16 ላይ ያለው በአዲሱ መደበኛ ትርጉም ሄደን ስናነበው እንደዚህ ይላል። ይሁን እንጂ ይላል 15 እና 16 ስናነብ ይሁን እንጂ ስለ እርሱ የሚወራ ወሬ እየሰፋ ሄደ። እጅግ ብዙ ሰዎችም እርሱ የሚናገረውን ለመስማትና ካለባቸው ደዌ ለመፈወስ ይሰበሰቡ ነበር። ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። ኢየሱስ ግን እስኪያባችሁ ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ምን ያደርግ ነበር? የሚፈልጉ ሰዎች እኮ አሉ። መፈወስ የሚፈልጉ ሰዎች አሉ። የሚያስተምረው ትምህርት መስማት የሚፈልጉ ሰዎች አሉ። ኢየሱስ በጣም ኢምፖርታንት ነው፣ ተፈላጊ ነው። ነገር ግን በእንግሊዘኛው ፍሪኩዌንትሊ ወይ ደግሞ ኦፍተን ይልና በቃ ሸውዶች ይላል። የሚሄደው ከአባቱ ጋር ለመገናኘት ነው። አሜን ነው ወይ? በእውነት እግዚአብሔር ቅድም በጸሎት እንደታወጀው ከዚህ ለብዙዎች መድኃኒት የምትሆኑ ሰዎች ስላላችሁ እናንተ ሊናገር ስለፈለገ አሜን ነው ወይ? ዝም ብለህ ተጋብዘህ አትሄድም። አሜን ነው ወይ? መልእክት ይዘህ ትሄዳለህ። ለዚህ ህዝብ ለዚህ ጉባኤ እግዚአብሔር መልእክት ሰጥቶኛል ብለህ ትሄዳለህ። አሜን ነው ወይ? የመላእክት አገልግሎት ማገልገል ለሚፈልግ ሰው ነው ይሄዳል። አሜን ነው ወይ? መላእክት አገልግሎት እንዴት ነው ካላችሁ ሲላክ ብቻ ነው የሚሄደው። አሜን ነው ወይ? ይሄን አገልግሎት ይስጣችሁ። አሜን ነው ወይ? እኔ የምመኘው አገልግሎት ይሄ ነው። አሜን። የመላእክት አገልግሎት
ገብርኤል ወደ ማርያም ቤት ሲባል ይሄዳል። ወደ ኤልሳቤጥ ቤት ሲባል ይሄዳል። እንደዚህ አይነት አገልግሎት አሜን። ወደዚህ ከተማ ሄድና እንደዚህ ብላቸው የሚል መልእክት ተቀብሎ መሄድ ይሆንልን። አሜን ነው ወይ? ለምንድን ነው መጠየቅ አለብን? እግዚአብሔርን ቃል ስናነብ መጠየቅ አለብን። ለምንድን ነው ኢየሱስ ክርስቶስ ብዙዎች ሊሰሙት ከሱ ሊማሩ ከደዌያቸው ሊፈወሱ ብዙዎች እየፈለጉ ወደ እሱ እየመጡ እሱ ግን ብዙ ጊዜ ይለናል ቃሉ ብዙ ጊዜ ምን ያደርግ ነበረ? ሃሌሉያ! ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። እግዚአብሔር በዚህ ይባርክ። አሜን ነው ወይ? ኢየሱስ ብዙ ሰዎች ቀላል ሰዎች እንዳይመስላችሁ ቁጥር የሌላቸው ሕዝብ ነው ወደሱ የሚሰበሰብ። ይኸውላችሁ በመንፈስ የሚመራ ሰው በክራውን አይታለልም። አሜን ነው ወይ? እኔ ሁሌ የምመኘው ሕይወቴን ነው፣ የምጸልየው ሕይወቴን ነው። የእግዚአብሔር ቃል ሲናገር በቤተ ክርስቲያን ላይ ታላቅ ስደት በሆነ ጊዜ ስለ ፊልጶስ ይናገራል። ፊልጶስም በሰማርያ ኢየሱስን ሰበከላቸው ካለ በኋላ ብዙ ሰዎች በኢየሱስ ክርስቶስ አመኑ ይላል። ሐዋርያት ኢየሩሳሌም ተቀምጠዋል፣ ሂዱ የተባሉት ግን ተቀምጠዋል። ፊልጶስ በሰማርያ ሄዶ ኢየሱስን እንደሰበከላቸውና ብዙ ሕዝብ እንደዳነ በሰሙ ጊዜ ይላል ዮሐንስንና ጴጥሮስን ላኩላቸው። አሁን የምፈልገው ምንድነው? በሰማርያ ታላቅ መነቃቃት ነው ያለው። ኃይለኛ ኮንፈረንስ ነው ያለው። ጠንቋዩ ሳይቀር የመጠንቆያውን ምናምን ጥሎ የመጣበት ኃይለኛ አገልግሎት የነበረበት አገልግሎት ነው። የእግዚአብሔር መንፈስ መጣና ፊልጶስ ወደ ጋዛ ወደሚወስደው ወደ ምድረ በዳ ልትሄድ እፈልጋለሁ። ይኸውላችሁ በመንፈስ የሚመራ ሰው ካልሆነ ይህንን ድምፅ ጌታ ይገስጽ ዞር በል ነው የሚያስብለው። እንዴት ነው ኮንፈረንስ ወጥቶ ወደ ምድረ በዳ የምትሄደው? በመቶ ሺህ የሚቆጠሩትን ሕዝብ ለማገልገል አይደለም የሚሄደው። አንድ ኢትዮጵያዊ ጃንደረባ ለማገልገል አያችሁ። በመንፈስ የእግዚአብሔር ቃል ሲናገር በመንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጅ ከሆኑ በምታየው ነገር አይደለም የምትመራው፣ በመንፈስ ነው የምትመራው። አሜን ነው ወይ? በመንፈስ የሚመራ ሕይወት ስለነበረው ፊልጶስ ወደ ጋዛ ወደሚወስደው መንገድ ሂድ ሲባል ለምን እንደሚሄድ አያውቅም። ዝም ብሎ ሄደ። አሜን ነው ወይ? ሂድ ከተባለ ዝም ብለህ ሄድ። አሜን ነው ወይ? እኛ ጌታን ያስቸገርነው በዚህ ዘመን ያለነው ክርስቲያን ያስቸገርነው ፉል ነገር ስለምንፈልግ ነው። ሙሉ ፒክቸሩን እንዲሰጠን ነው የምንፈልገው። አንድ እርምጃ ስትራመድ ነው የሚቀጥለው የሚከፈተው። አሜን ነው ወይ? አሁን ሌላው ይቀር፣ ጌታ ይባረክ። ስለዚህ መገለጥ መንፈስ ቅዱስ አሪፍ ነው፣ የገባው ነው በእውነት። አሁን እንዴት ነው ማስረዳቸው ብዬ ስል የጌም ነገር አመጣልኝ። ልጆች የጌም ሲጫወቱ እንደዚህ ቦክስ አለ ሎኮ የሆነ አሉ አይደል? ጌም ላይ ወደሚቀጥለው የሚከፍትልን የመጀመሪያውን ጌም ካሸነፍክ ብቻ። ክርስትናም እንደዛ ነው። አንዷን ስቴፕ ካላለፍክ የሚቀጥለው በር አይከፈትም። አሜን ነው ወይ? በቃ ልጆቼ የሚቀጥለውን ለመክፈት ይሞክራሉ፣ ግን ይሄን ጨርስ መጀመሪያ ነው የሚላቸው። በምንም ተአምር አይከፈትም። ያንን ጌም እንደምንም ብለህ ካሸነፍ የሚቀጥለውን ይከፍትልሃል። አያችሁ ፊልጶስ ለምን ወደ ጋዛ ወደ ምድረ በዳ እንደሚሄድ አያውቅም። ግን በመንፈስ የሚነዳ ሰው ስለሆነ በእግዚአብሔር መንፈስ የሚመራ ሰው ስለሆነ ዝም ብሎ ሄደ። ኮንፈረንሱ ጥሎ ሄደ። ፊልጶስ ነው ሰማርያ ነው፣ ግን ጥሎ ለነ ጴጥሮስ ለነ ዮሐንስ ጥሎ ሄደ። ሲሄድ ደግሞ አሁን ለምን ሄደ አያውቅም። ከዛ ደግሞ መንፈስ ቅዱስ የሚቀጥለውን ጌም ሲከፍትለት እናያለን። ጠጋ በላ። አሜን። ይኸው በመንፈስ የሚመራ ሕይወት። አሜን። ለምንድን ነው ኢየሱስ ክርስቶስ ብዙ ሰዎች እየፈለጉ
ብዙ ሆኑ፣ ጥቂት እኮ አይደሉም። እባካችሁ እንዳትሸወዱ። ጥቂቱን ማገልገል ነው። የእግዚአብሔር መንፈስ ካለ እሷን ማድረግ ይበላል። አትሸወዱ። በኮንፍራንስ አትሸወዱ። በእንደዚህ ግርግር ባለ ነገር አትሸወዱ። ኢየሱስ ክርስቶስ በፍጹም ዲስትራክት አይሆንም ነበር። በፍጹም ህዝብ ለምን ጥግ ድረስ አይሰበሰብም? ፍሪኩዌንት ሻውት በቃ ብዙ ጊዜ ነው የሚላቸው። አንድ ጊዜ አይደለም። ይሄ አሁን ያነበብኩላችሁ ጊዜ አንድ ጊዜ ያደረገው ነገር አይደለም። ደግሜ ያነብላችኋለሁ። ይሁን እንጂ ስለ እርሱ የሚወራው ወሬ እየሰፋ ሄደ። እጅግ ብዙ ሰዎች እርሱ የሚናገረውን ለመስማት ካለባቸው ደዌ ለመፈወስ ይሰበሰቡ ነበር። ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። በመንፈስ የሚመራ ህይወት ከሌለ በቃ ያለህን እስክታሟጥጥ ድረስ እንሳምቶ በኋላ ባዶ ነው። የለም ካልተሞላ ምንድን ነው የምትሰጠው? አይደል? ስልካችን ሙሉ ቀን ብንጠቀምበት እና ማታ ላይ ቻርጅ ካላደረግነው ለነገ ይሰራልና ልክ እንደዛ ነው። መንፈሳዊ ነገር እንደዛ ነው። ያልቅብሃል። ለዚህ ነው የዕለት እንጀራችን ዕለት በዕለት ስጠን። በየቀኑ ሱዳን የእሱ ጥገኛ እንድንሆን። ለምንድን ነው በአንዴ በቃ ኩንታል ሰጥቶን በወርም አንገላገል? ለምን ዕለት አለ? የዕለት እንጀራችንን ለምን አለ? በየቀኑ ሊያየን ስለሚፈልግ ነው። በየቀኑ ሊያዋራን ስለሚፈልግ ነው። በየቀኑ ከኛ ጋር ጊዜ ማሳለፍ ስለሚፈልግ ነው። የኢየሱስ ዓላማ አንድና አንድ ነው። እሱም የላከውን የአባቱን ፍቃድ ማለት ነው። አሜን። በዚህ ምድር ያለነው ጌታ ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራ ለሌላ አይደለም፣ የእሱን በጎነት እንድንናገር የእሱ ወኪል ሆነን በዚህ ምድር ላይ ብርሃን ሆነን እንድንገለጥ ለዚች ምድር ጨው እንድንሆን አጣፋጮች እንድንሆን የተጠራ ነው። አሜን ነው። ሌላ ፐርፐዝ የለም። ምንም አንድ ነው የእግዚአብሔር አጀንዳ። ብዙ ሰው እግዚአብሔር ራእይ ሰጠኝ ራእይ ይላል፣ ይሰጣል እግዚአብሔር። ራእዩ ግን አንድ ነው። ዓለምን ሁሉ በክርስቶስ የመጠቅለል አጀንዳ ብቻ ነው ያለው ኢየሱስ። ሌላ የተለየ ራእይ የለው አይደል እንዴ? ዓለምን ሁሉ በክርስቶስ የመጠቅለል አጀንዳ ነው ያለው። እዚህ አጀንዳ ላይ ያልተሽከረከረ ወይ ደግሞ እዚህ አጀንዳ ውስጥ ያልገባ ራእይ የእግዚአብሔር ራእይ አይደለም አይደል? በማቴዎስ 7:21 እስከ 23 ሄደን ስናነብ እንዲህ የሚል ቃል እናገኛለን። ምን ብያቸዋለሁ? የኢየሱስ ክርስቶስ ዓላማ አንድና አንድ ነው። እሱም የላከውን የአባቱን ፍቃድ ማድረግ፣ በእርሱ ሊሰራ የወደደውን ስራ ደግሞ መፈጸም ነው። ለዚህ ነው የኢየሱስ ሐሳብ ሲዛባ ወይ ሲታታ አይተን ማናው። ማቴዎስ 7 ላይ 21 እስከ 23 ሄደን ስናነብ እንደዚህ ይላል። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንም? በስምህ ብዙ ተአምራት አላደረግንም ይሉኛል። የዚያን ጊዜ ከቶ አላወቅኋችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ብዙ ሰው ይህንን ክፍል በጣም ይፈራል፣ ወይ በትክክል ስላልተረዳ ነው ሊሆን ይችላል። ዛሬ ግን ገብቶን እንወጣለን። አሜን ነው። ማንን ነው ጌታ እንደዚህ እያለ ያለው? ገብቶን እንወጣለን። አሜን ሃሌሉያ። ከዚህ ቃል ብዙ ነገር የምንማረው
አለ። አንደኛ የምንማረው ትምህርት ምንድነው? በሰማያት ያለውን የአብ ፈቃድ ሳናደርግ በባዶ ጌታ ሆይ ልንል እንደምንችል። እግዚአብሔር ልናደርገው የሚፈልገው ሌላ፣ እግዚአብሔር የሚፈልገውን ነገር ሳናደርግ ዝም ብለን ጌታ ሆይ ልንል እንደምንችል ነው ይሄ ቃል የሚነግረን። ሁለተኛ የምንማረው ትምህርት ደግሞ በፍቃድ ውስጥ ሳንሆን ብዙ ነገሮችን ማለት ትንቢት መናገርን፣ አጋንንትን ማውጣት፣ ብዙ ተአምራቶችን ልናደርግ እንደምንችል ነው የምንማረው። ሐዋርያት ብቻ አይደለም አጋንንት የሚያወጡ፣ በስሙ ያመኑ በሙሉ ነው አጋንንት የሚያወጡ። ስለዚህ ከዚህ ክፍል ሁለተኛ የምንማረው ምንድነው? በፍቃድ ውስጥ ሳንሆን ብዙ ነገር ልናደርግ እንደምንችል። ሶስተኛ ከዚህ ካነበብነው ክፍል የምንማረው ትምህርት ደግሞ በአገልግሎታችን፣ ይሄንን በደንብ አድርጋችሁ ስሙ። በአገልግሎታችን የሚታዩት ማለት ትንቢት፣ አጋንንት ማውጣት፣ በኢየሱስም ብዙ ተአምራቶችን ማድረግ ለሕይወታችን ዋስትና እንዳልሆኑ ነው የምንማረው። ብዙ ሰው ይሸወዳል በዚህ ዘመን። አጋንንት አወጣ ማለት፣ ትንቢት ተናገርክ ማለት የዘላለም ሕይወት ጋራንቲ ነው ማለት አይደለም። በአባቱ ፍቃድ ካገኘ ነው ካለህ ነው የዘላለም ሕይወት የምታገኘው አይደል? ጌታ ኢየሱስ የተናገረው እኮ እንደዛ ነው አይደል? ደግሜ ላንብበው መሰለኝ ብዙ ሰው ያለኝ በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ስለዚህ እንደ አማኝ ምንድነው ማድረግ ያለብን ከሆነ ጌታ ሆይ ልክ እንደ ሐዋርያ ጳውሎስ በብርሃን ሲገናኝ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ መጠየቅ አይደል? በቃ እኛ እኮ ያው ጌታን ተቀበል ተባለ፣ መብረቅ አልመታን፣ ብርሃን አልመታን፣ ያው ጌታን ተቀበልን፣ ያው ጌታ ይረዳን ነው። ግን ፈቃዱን መጠየቅ ይሁንልን። አሜን ነው። በቶሮንቶ ያመጣኸኝ ለምንድን ነው አይደል? ቶሮንቶ ያለው ለምንድን ነው? በዚህ ከተማ ምን እንድናደርግ ነው የምትፈልገው? ኮሌክቲቭሊ አዝ ቸርች አዝ ኢንዲቪዥዋል መጠየቅ አለብን። ዝም ብለህ ኤግዚስት አላደረክም እዚህ። አሜን ነው ወይ? ዛሬ በእውነት አይ ኢንካሬጅ በእናንተ ውስጥ ትልቅ ነገር አለ። ፍጥረት የእግዚአብሔርን ሕዝብ መገለጥ ነው የሚጠብቀው ያለ ያንተን መገለጥ ነው የሚጠብቀው ያለ። ስለዚህ ጌታ በዚህ ከተማ በየትኛው መንገድ እሰማራልህ ዘንድ ትፈልጋለህ? በየትኛው መንገድ እንዲሄድልህ ትፈልጋለህ? ምን እንዳደርግ ነው የምትፈልገኝ ብለን መጠየቅ። ዘማሪ እንድትሆኝ ላይፈልግ ይችላል። ምን ሌላ ጥሩ አድርገህ ልትሰራው የምትችለው ነገር ስላልጠየቅን ብቻ ነው፣ ስላልጠየቅን ነው እንጂ እግዚአብሔር ሌላ የከበረ ነገር አለው። አንድ ቃል ልንገራችሁ። ፓስተር ቃላት የምታካፍለው አንተ ነህ ሲለኝ ጌታው በቃ ቃል ስጠኝ፣ በቃ ባዶዬን መሄድ አልፈልግም፣ በቃ ከአንተ የሆነ ድምፅ ስጠኝ ብዬ ጸለይኩ። መስፈል እንደዚህ ቀላል ነው ያንሳል። ስንት አመጣን እኮ ጌታ ይባርክ። አሜን። እና የሆነ ቃል በውስጤ በጣም የሰነበተ ባለፈው እዚህ ጸልይንበታል፣ ስንጸልይበት ነበር። ጌታ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ይዞ ወደ ተራራ የወጣበትን ነገር እያሰብኩ ነበር። እና የብዙዎቻችን ችግር እዚህ ላይ ነው። ይሄን በደንብ አድርጋችሁ ስሙ። አያችሁ፣ ይዟቸው ወጣ። ያው ሉቃስ ላይ ጸለየ፣ ከጸሎት በኋላ እንደዛ እንደሆነ ነው የሚነግረን። እና የኢየሱስ ክርስቶስ መለወጥ ማለት ነው። በቃ ልብሱ አበራ ይለናል። በቃ ተለወጠ፣ በፊታቸው ተለወጠ ይለናል። ብዙ ክብር አዩ። እዛ ተራራ ላይ ብዙ ክብር ካዩ በኋላ የኢየሱስ ክርስቶስ ደቀ መዛሙርት ከ12ቱ ሶስቱ ከሶስቱ ደግሞ አንዱ ጴጥሮስ ምን አለ? ጌታ ሆይ ለእኛ በዚህ መሆን
መልካም አይደለም። ታች የሚጠብቅ ሰው አለ። ተራራ ላይ መውጣት መልካም ነው። ከእግዚአብሔር ድምፅ መስማት መልካም ነው። የሰማውን ድምፅ ይዘህ ማትወርድ ከሆነ ምን ትርጉም አለው? ሙሴ እዛው ቢቀር ሰው ለምሳሌ ፊቱ እያበራ ቢቀር ምን ጥቅም አለው? ለእኛ በዚህ ሞት መልካም ነውና በጎ ፍቃድ ከሆነ ይሏል። አስተካክሎለት ነው አዲሱ መደበኛ ጽሑፍ በጣም አስተካክሎለት ነው ለጴጥሮስ እንጂ መልካም ፍቃድ ምናምን አልነበረውም። ግን በጎ ፍቃድ ከሆነ ለአንተ ለሙሴ ለኤልያስ ድንኳን ሰርተን በቃ እዚህ ኮንፈረንስ በየቀኑ እናደርጋለን። የብዙዎቻችን ችግር ነው። የሆነ ከፍታ ላይ ስንመጣ በደንብ ስሙ። ምናልባት ዛሬ ከፍታ ላይ ላትሆን ይችላል። ነገ ጠዋት ከፍታ ላይ ትወጣለህ፣ ተራራ ላይ ትወጣለህ። የዛን ይህን ቃል እንድታስታውስ ነው የምነግርህ። አሜን ነው ወይ? ከፍታ ላይ ከወጡ በኋላ ብዙ ጊዜ ምንድን ነው የሚሆነው? ከፍታ ላይ ስትወጣ ክብር ስታይ፣ ድምፅ ስትሰማ ፊት ለፊት እኮ ነው በቃ ጌታ በፊታቸው ሲለወጥ ያዩት። የሚገርም ክብር ነው ያዩት። እስኪ የጨመረ ክብር አለ፣ ከዛ ያለፈ ክብር አለ። አሜን ነው ወይ? ብዙዎቻችን አንድ ክብር ካየን በኋላ እዛ ነው የምንቆመው። ኖ የሚቀጥል ክብር አለ፣ ከቀጥል ይቀጥላል። አሜን ነው ወይ? ፖዝ ማድረግ ፈለገ ጴጥሮስ። ይህ ጴጥሮስ እኮ በቃ በዚህ ዓለም ላይ ቤተክርስቲያንን እመሰርታለሁ የገሃነም ደጆች አይቋቋማትም የሚል ትንቢት ያለው ሰው ብዙ መንገድ እንዲሄድ ብዙ ጥሪ ብዙ ተልእኮ ያለበት ሰው ነው። ግን ተራራው ላይ መከረታ ማለት በቃ የሚናገረውን አያውቅም ነበር። ከዚህ ጠብቀን የምትናገረውን ካላወቅ ጸጥ። አሜን። የሚናገረውን አያውቅም ነበር። በቃ ከፍቅሩ የተነሳ እኔ አንድ ነገር ብቻ ማለት ነው የምፈልገው። ጌታ ኢየሱስ ክርስቶስ እንደዚህ ተብሎ ሲጠየቅ ጌታ ኢየሱስ ክርስቶስ አልመለሰም። ሰማይ ግን ምላሽ ሰጠ። በእርሱ ደስ የሚሰኝ የምወደው ልጄ እሱ ነው፣ እሱን ስሙት አላቸው። ጌታ ምን አላቸው? ካምዳው ናቸው፣ ወደ ታች ሜዳ ልክን አላቸው። አሜን ነው ወይ? ከፍታ ላይ መውረድ አንፈልግም። ማን ይጋፈጠዋል? ያን ከጸሎት በስተቀር ማይወጣውን ዲመንስ ማን ሊቋቋመው? አንተ ተራራ ላይ ታል እዛ እኮ እነ ጴጥሮስ ግሎሪ እያዩ ነው። በግሎሪ ውስጥ ነው ያሉት። ፕሬዝ ጋድ። ሌሎች 9 ውስጥ እናንተም ብሎ የኢየሱስ ክርስቶስ ተከታይ ይሄን አጋንንት ማውጣት ያቀታቸዋል እየተባሉ ታላቅ ጭንቅ ውስጥ ነው ያሉት። ቴንክስ ቱ ጂሰስ ኢየሱስ መጣና ገላገላቸው። አሜን ነው ወይ? ስትወርድ ላይ ተራራ ላይ ስትወርድ የሚገርም አለ። ልትጋፈጡ የሚገባ ዲመንስ አሉ። አሜን ነው ወይ? ሰው መውረድ አይፈልግም። ማን በቃ ምቾት ላይ መቀመጥ ነው የሚፈልገው። ኖ ጥሪያችን እሱ አይደለም። ከፍታ ላይ እንሄዳለን፣ ዝቅ ብለን ደግሞ እናገለግላለን። አሜን ነው ወይ? ወደ ከፍታ የምንወጣው ለጸሎት ብቻ ነው። ኢየሱስ ምንድን ነበር የሚያደርገው? ወደ ተራራ ላይ ወጥቶ በማለዳ ተነስቶ የእግዚአብሔር የአባቱን ፍቃድ ሰምቶ መጥቶ ያንን ፍቃድ ያደርግ ነበር። አሜን ነው ወይ? በዚህ ህይወት እግዚአብሔር ይባርካችሁ። አሜን በሉ ጌታ። ጌታ ኢየሱስ ከላይ ያነበብነው ክፍል ከተናገረ በኋላ ወዲያው በመቀጠል የተናገረው ምሳሌ በጣም ወሳኝ ምሳሌ ነው። ሁላችን ልናስተውለው የሚገባ ምሳሌ ነው። ቅድም ምን አልኳችሁ? በቃ ጌታው የሚለኝ ሁሉ የእግዚአብሔር መንግስት አይገባም ብሎ የተናገረውን ሐሳብ በምሳሌ ሲናገረው እናያለን። ይሄ በጣም ይጠቅመናል ከሰማን ማለት ነው። እንደዚህ ይላል ከ24 እስከ 29 ማቴዎስ 7። ስለዚህ ይላል ይህን ቃሌን ሰምቶ የሚያደርገው ሁሉ የሚለውን ቃል አስምሩ። በጣም ወሳኝ ቃል። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም።
ይህንንም ቃሌ ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀ፣ ማወዳደቁም ታላቅ ሆነ። ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጸሐፊዎች ሳይሆን እንደ ባለስልጣን ያስተምራቸው ነበርና። ጌታ ኢየሱስ ይህንን ቃሌ ሰምቶ የሚያደርገው ሁሉ ብሎ ያለው ቃል የቱን ቃል ነው ብለን መጠየቅ በጣም አስፈላጊ። ጌታ ኢየሱስ ስለዚህ ይህን ቃሌ ሰምቶ የሚያደርገው ሁሉ ብሎ ያለው ቃል ከፍ ብሎ አስቀድሞ በቁጥር 21 ላይ የተናገረው ቃል ነው። አሜን። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም የሚለው ቃል። ይህን ቃል እውነቱ ነው ይላችሁ። ትንቢት በመናገር መንግሥተ ሰማያት አትገባም። አጋንንት በማውጣት መንግሥተ ሰማያት አትገባም። ሌላ ድንቅና ተአምራቶችን በማድረግ መንግሥተ ሰማያት አትገባም። የእግዚአብሔር አብን ፍቃድ በማድረግ ትገባል። አሜን ነው። እንደሱ ነው እያላችሁ ያለው። ጌታ ዛሬ በዚህ ቃል ምንድን ነው እያለን ያለን ብለን ካልን ጌታ ሆይ ጌታ ማለት አያዋጣም። የእግዚአብሔር አብ ፍቃድ ማድረግ ነው የሚበጀው ያለ ፍቃዱን ማድረግ ስራውን መፈጸም ከሆነ ዋናና ዋና ነገር የመጀመሪያ የአባታችን ፍቃድ ምን እንደሆነ ልናውቅ ያስፈልጋል። አሜን። ፍቃዱን ለማወቅ ደግሞ ፍቃዱን ሊያሳውቀን ወደሚችለው ጌታ ወደ እግዚአብሔር አባት መቅረብ ያስፈልጋል። አሜን ነው ወይ? ያን ጊዜ በሰማይ ያለውን የአባታችንን ፍቃድ እናውቃለን። ፍቃዱን ካወቅን በኋላ ደግሞ ፍቃዱን እናደርጋለን። ፍቃዱን አደረግን ማለት ደግሞ ቤታችን በአለት ላይ እንደሰራ ለባም ሰው እንሆናለን ማለት ነው። አሜን ነው ወይ? አሁን አንዳንዴ ይህንን ፕሮሰስ ስለማንወደው ሁሉ በአቋራጭ ወይ በትንቢት መልኩ የእግዚአብሔርን ፍቃድ ለማወቅ እንጣጣ ስንሄድ ደግሞ የአባታችንን ፍቃድ ሳይሆን በቃ ሌላ ነገር ነው የምንሰማው። እስኪ ራሳችን ዛሬ ጌታን እንፈልገው። አሜን። እሱም መፈለግ ይሁንልን። ዛሬ ጌታ ወደ ፍቃዱ ይመልሰን። አሜን። ፊቱን መፈለግ ይሁንልን። ከምንም በላይ የምናፍቀው እሱን ብቻ ይሁንልን። አሜን። ኢየሱስ ክርስቶስ በማለዳ ተነስቶ መጸለይ ካስፈለገው እኔና እናንተም እንዴት አብሰ መጸለይ ያስፈልጋል? የእግዚአብሔር ቃል በአንደኛ ተሰሎንቄ 5:17 እና 18 ሄደን ስናነብ ምን ይላል? ሳታቋርጡ ምን አድርጉ ይላል? ጸልዩ ሲበሉ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ከላይ እንደተናገርኩት የኢየሱስ ክርስቶስ ሕይወት ስንመለከት ኢየሱስ በግሉ ይጸልያል፣ በሕዝብ ፊት ሆኖ ይጸልያል፣ አንድ ውሳኔ ከመወሰኑ በፊት ይጸልያል፣ ከመፈወሱ በፊት ይጸልያል፣ ከፈውሱ በኋላ ይጸልያል፣ የአባቱን ፍቃድ ለማድረግ ይጸልያል። ሌላው ነገር ደግሞ ስለ ጸሎት አስፈላጊነት በግልጽ ያስተምራል። ብዙ መናገር ይችላል። ነገር ግን መልእክቴ በዚህ አባጥናገር ደስ ይለኛል። ኢየሱስ ክርስቶስ በዮሐንስ 17 ከጸለየው ጸሎት ውስጥ ቁጥር 4 ሄደን ስንመለከት እንደዚህ የሚል ቃል አለ። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ይላል። ሁላችን ብራችን እንቆማለን። ምን አለ ጌታ ኢየሱስ ክርስቶስ? እኔ ላደርገው የሰጠኸኝን ስራ ፈጽሜ በሰማይ አይደለም በምድር አከበርኩ ይላል። እንዲህ እንድንል ጌታ ኢየሱስ ሁላችንን ይርዳን። አሜን። ከእግዚአብሔር ዘንድ
የተሰጠን ስራ አለ። ያልተቀበልን ዛሬ ተቀበልን፣ የተቀበልን ደግሞ የተሰጠን ስራ በምድር ፈጽመን ጌታን ማክበር ይሆንልና